ሰላም ጤና ይስጥልኝ ክቡራን አድማጮች፣ እነሆ የዕለቱ የዜና ወጃ ሰዓታችን ላይ ደርሰናል። ዩቲዩብ ላይ መረጃዎች ሲጫኑ ቀድሞ የኖቲፊኬሽን ወይንም ማስታወቂያ ምልክት እንዲደርሳችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አይዘንጉ። መረጃዎቹም ለሌሎች ተደራሽ እንዲሆን ላይክ በማድረግ ይጀምሩ። በቅድሚያ አርዕስተ ዜናውን ላስተዋውቃችሁ። በአማራ ክልል ጄኔራሉ የተገኙበት መድረክ መነጋገሪያ ሆኗል። በተለያዩ አካባቢዎች የሚፈጸሙ ጥቃቶች አሁንም እንደቀጠሉ ሲሆኑ የጠቅላይ ሚኒስትሩ አማካሪም ስለ ፋኖ ኃይሎች ሰሞንኛ ውጊያ ገልጸዋል። በቀዳሚነት በዝርዝር የምንመለከተው ጉዳይ ይሆናል። የኢሳያስ አፈወርቂ መንግስት ኢሬቻን ቀይ ባህር ላይ ስለማክበር መግለጫ አውጥቷል። በብሔራዊ ቴሌቪዥን ጣቢያው የቀረበው መግለጫም ተወንጫፊ ሚሳኤልና ድሮን አለን ብለው አስፈራሩን ሲልም ያብራራል። ሌላኛው መረጃችን ነው። በአዲስ አበባ ከተማ በርካታ ነዋሪዎች የመኖሪያ ቤታቸውን ለንግድ ስራ ውላቸዋል በሚል እየተሰደዱ ስለመሆኑ ተገለጸ። የሊዝ ሕግ ተላለፋችሁ ተብለውም ሚሊዮኖችን እንዲከፍሉ የተጠየቁ እንዳሉም ታውቋል። የምትሰሙት ይሆናል። ፕሬዝዳንቱ በድንገት አዲስ አበባ ተገኝተዋል። ይህ ጉዞ ድርድሩ መክሸፉን ተከትሎ የመጣ ነው። ለጉዳዩ ቅርበት ያላቸው ምንጮች ደግሞ ለአብይ አህመድ የወረደ ምና ብለውታል። የምትሰሙት ይሆናል። የግብፁ ፕሬዝዳንት በድጋሚ ኢትዮጵያ ላይ ዛቱ። አብዱል ፈታህ አልሲሲ ግብፅ እጆቿን አሳስራ አትቀመጥም ብለዋል። ሌላኛው መረጃችን ነው። በትግራይ ክልል ቀጥቀጥ መኖሪያ ቤቶችን አፈረሰ። በተመሳሳይም በአፋር ክልል የተከሰተው ንዝረት የሰው ሕይወትን ሲነጥቅ በ10 ሺዎች የሚቆጠሩትንም አፈናቅሏል። ሌላኛው መረጃችን ነው። በማዳጋስካር ህዝባዊ አመጹን የሀገሪቱ ወታደሮች ተቀላቅለውታል። የሀገሪቱ መሪ ደግሞ ስልጣኔን በኃይል ሊነጥቁኝ ነው ሲሉ ገልጸዋል። ክቡራን አድማጮች አብራችሁን ስትቆዩ እነዚህንና ሌሎችንም መረጃዎችን ታደምጣላችሁ። መልካም። በአማራ ክልል ጄኔራሉ የተገኙበት መድረክ መነጋገሪያ ሆኗል። በተለያዩ አካባቢዎች የሚፈጸሙ ጥቃቶች አሁንም እንደቀጠሉ ይገኛሉ። የጠቅላይ ሚኒስትሩ አማካሪም ስለ ፋኖ ኃይሎች ሰሞንኛ ውጊያ ገልጸዋል። ከሳምንታት በፊት በሰሜን ወሎ ዞን ጃራ የፋኖ ኃይሎች ያደረሱት ጥቃትም መነጋገሪያ ነበር። የፋኖ ኃይሎች በወታደራዊ ካምፑ ላይ ባደረሱት ጥቃትም በመቶች የሚቆጠሩት ለሞት ለጉዳት አሊያም ደግሞ ለምርኮ ዳረግን ሲሉ መግለጻቸውም አይዘነጋም። ያን የሚኒሻ አባላት ማሰልጠኛ ካምፕንም ተቀጥሎ በአገዛዙ ልሳናትና ደጋፊዎች በኩል ይሰራጭ የነበረው መረጃም ታጣቂ ኃይሎች የወሰዱትን እርምጃ የሚኮንን ነበር። በአርሶ አደሮች ላይ የተፈጸመ ጥቃት እንደሆነ በማንሳት ጉዳዩ በወቅቱ እንዲህ መነጋገሪያ ሆኖ ከቀረበ በኋላ የብልጽግናው መንግስት ዛሬ ወታደራዊ አዛዦች በዚሁ በጃራ ተገኝተው የተረፉትን የሚኒሻ አባላትን መረቁ ሲሉ ያሳውቀዋል። ከሰሜን ወሎ ዞን ሁሉም ወረዳና የከተማ አስተዳደሮች የተውጣጡ የሰላም አስከባሪ አባላት መሰረታዊ የውትድርና ስልጠናቸውን አጠናቀው በዛሬው ዕለት ተመርቀዋል ይላል ይኸው የብልጽግናው መግለጫ። በቅርቡ የማዕረግ እድገት ያገኙት ጄኔራል ዘውዱ ሰጣርጌ የተገኙበት ምረቃ መሆኑንም በመጠቆም የሆነው ሆኖ በክልሉ የተለያዩ ስፍራዎች የሚፈጸሙ ጥቃቶችና የሚደረጉ ውጊያዎችም እንደቀጠሉ ናቸው። በሺዎች እጅ ሰጡ ሲል ብልጽግና ከጥቂት ወራት በፊት ያስነገርበት የነበረው የሰሜን ሸዋ ዞን በተለይ መርሃቤቴ ቀጠና ሬማ አካባቢ አሁን የውጊያ ቀጠና ሆኗል። የፋኖ ኃይሎች ደግሽ የራብል ቀጠኖች መግባታቸው ተሰምቷል። በደቡብ ወሎ መሃል ሳይንት ዴሳም እንደዚሁ። የመከላከያ ሰራዊቱ ደግሞ እንደ መርሳና ጌራ ባሉ ቀጠናዎች ተመልሰው በመግባት ተከታታይ የከባድ መሳሪያ ድብደባዎችን ማድረጉም ታውቋል። የፋኖ ኃይሎች ደግሞ በዚሁ ቀጠና ከ2 ሳምንት በላይ አደረግነው ያሉትን ዘመቻም በርካታ የጦር መሳሪያና ሰራዊት ማርከው ማጠናቀቃቸውን ትናንት ተሳውቀው ነበር። ሰሞንኛውን የፋኖ ኃይሎችን ጥቃት በተመለከተ የጠቅላይ ሚኒስትሩ አማካሪ ዳንኤል ክብረት ጃውሳ በሚለው ገለጻቸው ተመልሰዋል። አብይን በመንግስት ሰማያትን ባገለግለው አልጸጸትም በሚለው እንደዚሁም 10 ሚሊዮን ኢትዮጵያውያን ቢያልቁና እኛ ብንኖር በሚለው ገለጻቸው የሚታወሱት የትግራይ ከተሞች ላይ ቦምብ ጣል በማድረግ ማጠናቀቅ ቀላል እንደሆነ ሲያብራሩ ተሰምተው የሚያውቁት ዳንኤል ክብረት የጃውሳ የሰሞኑ ነገር አላርፍ ያለች ጥጃ አንበሳ ሰፈር ታነጅባለች ነው ብለዋል። ይህንን ጃውሳ የሚሉትን የክልሉን ወጣት ተመቶ ያለቀ እንደ አይጥም በየጉድጓዱ የገባ ወዘተ ብለው ደጋግመው ገልጸውት ያውቃሉና አሁን ወጥቶ ያነጀበው ኃይል ስኬት የመጣ ነው የሚለውን ግን የአብይን መቅደም የሚያነቡት ሰው የመለሱት አልሆነም። ይህ በእንዲህ እንዳለ ፕሬዝዳንቱ በድንገት አዲስ አበባ ተገኝተዋል። ይህ ጉዞ ድርድሩ መክሸፉን ተከትሎ የመጣም ነው።
ለጉዳዩ ቅርበት ያላቸውም ሰዎች ደግሞ ለአብይ አህመድ የወረደ መና ብለውታል። የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ ድንገተኛ ጉዞ ወደ አዲስ አበባ አድርገዋል። በሳምንታት ልዩነትም ነው አብይ አህመድን ለማግኘት ያቀኑት። ጠቅላይ ሚኒስትር አብይ አህመድ በሁለትዮሽ ጉዳዮች ላይ ተወያየን ብለው ገልጸውታል። ጉዳዩን የሚያውቁት የቅርብ ምንጮች ግን ነገሩ እንዲህ አይደለም ይላሉ። ሐሰን ሼህ መሐመድ አዲስ አበባ የወሰዳቸው ጉዳይ የኢትዮጵያ መከላከያ ሰራዊት አጀንዳ ነው። የሶማሊያው ፕሬዝዳንት እየተቃረበ ካለው ምርጫና ከጁባላንድ ጋር በተያያዘ ውጥረት ውስጥ ናቸው። የጁባላንዱ ፕሬዝዳንት ማዶቤ ጋር ባለፈው ዓመት የእስር ማዘዣ ያወጡና እርሳቸው የወጣባቸው ሐሰን ሼህ መሐመድ መካከል ድርድር ለማድረግ ኬንያና የተባበሩት አረብ ኤሚሬቶች ጥረቶችን ሲያደርጉ መቆየታቸው ይነገራል። ግን ስኬታማ አልሆኑም። በሶማሊያ ፌዴራላዊ መንግስትና በጁባላንድ አስተዳደር መካከል ባለፈው ሳምንት ድርድር ተደርጎ የነበረ ሲሆን ለመሳተፍም የሶማሊያ ፕሬዝዳንት የጁባላንድ ዋና ከተማ ወደ ኪስማዮ አቅንተው ነበር። ያለ ውጤት ነው ወደ ሞቃዲሾ የተመለሱት። ፕሬዝዳንቱ በጁባላንድ ከማዶቤ ጋር መስማማት አሊያም የራሳቸውን አስተዳደር መትከልን ከምርጫ በፊት ያስቀመጡት ግብ ነው። በዚህ እቅዳቸውና በማዶቤ መካከል ያለው ደግሞ የኢትዮጵያ መከላከያ ሰራዊት ነው። የኢትዮጵያ ጦር በኪስማዮና ዶሎ ያሉ ተጽዕኖ ተከትሎ አብይ አህመድ ከእርሳቸው ወገን ይሰለፉ ዘንድ ነው ዛሬ ፕሬዝዳንት ሐሰን ሼህ መሐመድ በቀናት ልዩነት ተመልሰው አዲስ አበባ የተገኙት ይላሉ የሚዲያችን ምንጮች። በውስጥም በጎረቤቶችም ጸብ ማትረፍን፣ ባለመረጋጋትና በጦርነት ስልጣንን መቆየትን ፖሊሲያቸው ላደረጉት አብይ አህመድም ይህ ከሰማይ የወረደ መና ነው ያስባለውም ለዚሁ ነው። ይህ በእንዲህ እንዳለ የኢሳያስ መንግስት ኢሬቻን ቀይ ባህር ላይ ስለማክበር መግለጫ አውጥቷል። በብሔራዊ ቴሌቪዥን ጣቢያው የቀረበው መግለጫ ተወንጫፊ ሚሳኤልና ድሮን አለን ብለው ያስፈራሩን ሲልም ያብራራል። ከወደ 4 ኪሎ ዛቻዎች ከቀደመው የጥፋት አጋሩ ከወደ አስመራ ደግሞ ምላሾች አሁንም እንደቀጠሉ ናቸው። ውጥረትና ጦርነት በመንበራቸው የሚያቆያቸው ሁለቱ አገዛዞች ይህንን ሰላምም ጦርነትንም የሌለበትን ሁነት በመፍጠር ህዝባቸውን በስጋት ውስጥ የመግዛት መንገድ ላይ ናቸው። የሆነው ሆኖ ሻዕቢያ አንድ ለእናቱ በሆነው ብሔራዊ ቴሌቪዥን ጣቢያው ያቀረበው መግለጫም ጠንካራ ቃላትን የያዘ ነው። በተደጋጋሚ ደብዳቤ ተጻፈብኝ፣ ተዛተብኝ ያለው የኢሳያስ አፈወርቂ መንግስት የኢትዮጵያ መንግስትን ለአንዴና ለመጨረሻ ጊዜ የተዘጋ የህግ ጉዳይን በማንሳት በኤርትራና በኢትዮጵያ ህዝቦች መካከል ጥላቻ ወይንም ከተቻለም ጦርነት ለመቀስቀስ ጥረት እያደረገ ነው ብለዋል። ይህንን ለማስቻል ደግሞ በተደጋጋሚ ብልጽግና የሚነዛው ፕሮፓጋንዳ እያስገረመኝ ነው ሲልም ያብራራል። ከእነዚህ ውስጥ ደግሞ 2 ግዙፍ የውሃ ስትራቴጂዎችን ነድፈናል፣ በቅርቡ ወደብ ይኖረናል፣ የዛሬ ዓመት ኢሬቻን በባህር ዳርቻ ላይ እናከብራለን፣ የባህር ኃይል የተፈጠረበት ምክንያትም ባህር ስለፈለግን ነው። የሚመጣብንን ስጋት ለመከላከል በቀይ ባህር ወታደራዊ ካምፕ ሊኖረን ይገባል። 130 ሚሊዮን ህዝብን ይዘን ያለ ባህር ልንኖር አንችልም። የተራበ ህዝብ ህግ የለውም። እንደ ማዕበል ሁነን እንውጣቸዋለን በሚል አስፈራሩን ያለበት ይገኝበታል። ሻዕቢያ ይቀጥልና ከወሬ አልፎ ድሮንና ሚሳኤል እያሳዩ አስፈራሩን ይላል። የህዳሴው ግድብ ላይ ጨርሰናል። ቀጣይ ወደ ቀይ ባህር ነው። ኢትዮጵያ ባህር ያጣችበት ሁኔታ አግባብ አይደለም። የኤርትራ ሪፈረንደም የኢትዮጵያ ህዝብ ሀሳብ ስላልሰጠበትም ህጋዊ አይደለም። ኢትዮጵያ ለኤርትራ እውቅና ልትነፍቅ ትችላለች። 5 ዓመታት ታግስን፣ ከዚህ በላይ እንድታገሳቸውም ጦርነት የማይቀር ነው፣ ቀርቧል፣ ሊጀመር ነው። ሰራዊት ወደ ድንበር ተጠግቷል። አይዞን፣ አንፍራ፣ የብልጽግና አምላክን ይዘን እንችላለን። ቀላል ነው፣ ጊዜ አይፈጅብንም። ቢፈጅብን ሰልስት ነው። ረጅም ርቀት ተወንጫፊ ሚሳኤሎችና ድሮኖች አሉን። በአሰብም ሆነ በሀጀር ሱዳን አድርገን እንዲህ እናደርጋለን ቅብጥርጥር እያለ ብልጽግና ማለቂያ የሌለው ወሬ ላይ ነው ሲልም ያነሳል። ሻዕቢያ ኢሳያስ ከወራት በፊት አሉት ያለውን አስታውሶ የጦርነት አፒታይት የለንም ሲልም ገልጾ ከተወረርን ግን እንዴት ራሳችንን መከላከል እንዳለብን እናውቃለን። ይህ ታሪካችን የሚመሰክረው ነው። ብልጽግና ድሮኖች፣ ሚሳኤሎችና ሌሎችን እንደገዛ በሰልፍና በጉራ እያወራ ይገኛል። በኤርትራ ላይ ጥቃት እንደሚፈጽምም እያስፈራራ ነው። ይሄ ከጤነኛ አስተሳሰብ የሚመነጭ አይደለም። ታሪክን የማያውቁ ወገኖች ብቻ ናቸው እንዲህ የሚሉት ሲልም የራሱንም ዛቻ አቅርቧል። ሀተታው ስለ ሰሞንኛው የወልዲያ ዙሪያው የፋኖ ጥቃትም ያነሳል። በራስህ ላይ እሳት ለኩሰ እያራገቡብኝ ነው ብሎ ከመክሰስ በላይ የሚያሳፍር ነገር ምን አለ? ብልጽግና ራሱ ባጠፋው ስትራቴጂካዊ ስልት በከባድ ውጥረት ውስጥ ሲገባ በሐሰተኛ ክስ የዓለም አቀፉ ማህበረሰብ ሀዘኔታን ባገኝ ብሎ ኤርትራ ፋኖን ረዳብኝ እያለ እየቆዘመ ይገኛል ሲል በማንሳት ይህን በተመለከተ ከወደ 4 ኪሎ የተሰጠ ምላሽ የለም። በአዲስ አበባ በርካታ ነዋሪዎች መኖሪያ ቤትን ለንግድ ስራ አውላቸዋል በሚል እየተሳደዱ መሆኑ ተሰማ። የሊዝ ህግ ተላልፋቸዋል ተብለው ሚሊዮኖችን እንዲከፍሉ የተጠየቁ እንዳሉም ነው የተገለጸው።
አገዛዙ ለና አይኤምኤፍ ከገባቸው ቃሎች ውስጥ ከዜጎች ከፍተኛ ገቢን እሰበስባለሁ የሚለው አንዱ ነው። ሰበቦች እየተፈለጉ ሰዎች ከሌላቸው ጭምር እንዲከፍሉ እየተደረጉም ናቸው። ከሰሞኑ ግብር የተጠየቁ የንግዱ ማህበረሰብ አባላት ውስጥ ጥቂት የማይባሉት በድንጋጤ የንግድ ፈቃዳቸውን የመመለስ ጥያቄ ሁሉ ማቅረብ መጀመራቸውም ነው የተገለጸው። አሁን የተሰማው መረጃ ደግሞ መኖሪያ ቤት ላይ የንግድ ስራ ጀምራቸዋል በሚል ዜጎች ላይ ከፍተኛ የገንዘብ ቅጣት እየተጣለ መሆኑን የሚገልጽ ነው። አንድ ሰሚት አካባቢ የሚገኝ ነዋሪ ለሚዲያችን ሲናገሩ እዚህ ግባ ለማይባል የንግድ ስራ ፕሮፐርቲ ታክስና ግብር ሲከፍሉበት ለኖሩት ቤታቸው አሁን እስከ 5 ሚሊዮን ብር እንዲከፍሉ መጠየቃቸውንም በመግለጽ ነው። በተለያዩ አዲስ አበባ አካባቢዎች ማስጠንቀቂያዎችና ታሽጓል የሚሉ ምልክቶች መለጠፋቸውም ታውቋል። ኢትዮጵያን ኢንሳይደር ደግሞ በአዲስ አበባ ከተማ የመኖሪያ ቤታቸውን ለንግድ ስራ አውለዋል የተባሉ ነዋሪዎች በ3 ቀናት ውስጥ እስከ 45,000 ብር ቅጣት እንዲከፍሉም ማስጠንቀቂያ እንደተሰጣቸው መናገራቸውን ዘግቧል። ነዋሪዎቹ የመኖሪያ ቤታቸውን ለሌላ አገልግሎት ለማዋል የሚያስችላቸውን የሊዝ ውል ለውጥ ለማድረግ ከ100 ሺዎች እስከ ሚሊዮኖች ብር የሚቆጠር ክፍያ መጠየቃቸውንም ገልጸዋል። በአቃቂ በለሚኩራ በንፋስ ስልክ ላፍቶና በጉለሌ ክፍለ ከተሞች የሚኖሩ ነዋሪዎችም ባለፉት ቀናት የማስጠንቀቂያ ደብዳቤዎች ደርሰዋቸዋል። ስማቸው እንዳይጠቀስ የጠየቁ አንድ ነዋሪ አገልግሎት ለመለወጥ የተጠየቁት 4.5 ሚሊዮን ብር ከአቅማቸው በላይ እንደሆነ ይገልጻሉ። በመኖሪያ ቤታቸው ካሬ መሬት ልክ የተሰላው የገንዘብ መጠን በአካባቢያቸው በቅርቡ ከተካሄደ የሊዝ ጨረታ ዋጋ በላይ መሆኑንም ያስረዳሉ። ብዙ ቤተሰብ ታስተዳድራለህ፣ ግብር ትከፍላለህ፣ 4-5 ሰራተኛ አለህ፣ በ3 ቀን መጥተህ ክፈል ማለት ይሄ በጣም ለመግለጽ የሚቸግር ሁኔታ ነው ሲሉም ስሜታቸውን አጋርተዋል። የተሰጣቸው ቀነ ገደብ የደረሰባቸው አንዳንድ ነዋሪዎች ደግሞ የንግድ ቤታቸውን ማፍረስ መጀመራቸው ነው የተሰማው። ይህ በእንዲህ እንዳለ የግብፁ ፕሬዝዳንት በድጋሚ ኢትዮጵያ ላይ ዛቱ። አብዱል ፈታህ አልሲሲ ግብፅ እጆቿን አሳስራ አትቀመጥም ብለዋል። የካይሮ መንግስት ኢትዮጵያ ላይ የሚያቀርበው ዛቻ ዘመናትን የተሻገረ ነው። ኢትዮጵያ በራሷ ሀብት የመልማት መብቷን ባረጁ ባፈጁ የቅኝ ግዛት ውሎ ሰበብ ለማስተጓገል ሲሞክርም እንግዳ አይደለም። የካይሮ አስተዳደር የህዳሴው ግድብ ገና ከጠንስሱ ይስተጓጎል ዘንድ አበክሮ ሰርቷል። አብይና ብልጽግናም ለዚህ ሂደቱ በአንድ ወቅት አመቺ ሁኔታን ፈጥረውለት ነበር። ሀገር ወዳድ ኢትዮጵያውያን የሀገር መሪነን የሚሉ የ4 ኪሎ ባለስልጣናት ላይ ተጽዕኖ በወቅቱ ባላሳደሩ ኖሮ ዛሬ ግድቡም የተለመደ ያገዛዙ የዲፕሎማሲ ኪሳራ መገለጫ ይሆን ነበር። የሆነው ሆኖ አብዱል ፈታህ አልሲሲ በሌላ ዛቻ ተከስተዋል። በካይሮ የውሃ ሳምንት 2025 ላይ ንግግር ያደረጉት የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ለኢትዮጵያ ግልጽ መልእክት አስተላልፋለሁ ብለዋል። ፕሬዝዳንቱ የኢትዮጵያን አካሄድ ኃላፊነት የጎደለው ሲሉ ከወቀሱ በኋላ ግብጽ በዚህ ኃላፊነት በጎደለው አካሄድ ፊት እጇን ታስራ አትቀመጥም ብለዋል። አልሲሲ ያክለውም ግብጽ የውሃ ጥቅሟን ለመከላከል ሁሉንም አስፈላጊ እርምጃዎች እንደምትወስድ አረጋግጠዋል። በተመሳሳይ ጊዜ ደግሞ ትብብርን፣ ፈጠራንና ዘላቂ ልማትን እንደምትደግፍም ነው የገለጹት። ግብጽ የውሃ ደህንነት ፈተና ገጥሞታል ያሉት አልሲሲም ከ100 ሚሊዮን በላይ ዜጎቻችን የህልውና ጉዳይ ነው ሲሉ የአባይን ወንዝ ጉዳይ አቅርበውታል። ውሃ ለኛ ቅንጦት አይደለም የሚሉት ፕሬዝዳንቱ ከ14 ዓመታት በላይ አስገዳጅ ውል ኢትዮጵያ በአባይ ወንዝ ላይ እንድትደርስ ስንጥር ቆይተናል በማለትም አክለዋል። ነገር ግን ከኢትዮጵያ በኩል የአባይ ወንዝ የሚገባው ለኔ ነው የሚል የተናጠልና የተሳሳተ አመለካከት ነው የተያዘው በማለትም ክሳቸውን አቅርበዋል። ዲፕሎማሲያዊ መንገድን መምረጣችን የመፍራታችን አሊያም ደካማ የመሆናችን ማሳያ አይደለም፣ እናም እጃችንን አጣጥፈን አንቀመጥም ሲሉም ነው ፕሬዝዳንቱ የተናገሩት። ይህ በእንዲህ እንዳለ በትግራይ ክልል የተከሰተው የመሬት መንቀጥቀጥ መኖሪያ ቤቶችን አፈረሰ። በተመሳሳይ በአፋር ክልል የተከሰተው ንዝረትም በ10 ሺዎች የሚቆጠሩትን አፈናቅሏል። በትግራይና አፋር የመሬት መንቀጥቀጥ ክስተቶች መዘገባችንም ይታወሳል። የመሬት ንዝረቱ ዛሬም ተከስቷል። በትግራይ ክልል ከምስራቃዊ አብቲ ወንበርታ ወረዳ 26 ኪሎ ሜትር ርቀት ላይ የተከሰተውና በሬክተር ስኬል 5.6 የተለካ የመሬት መንቀጥቀጥን ተከትሎ በቃላሚን ቀበሌ ገበሬ ማህበር በኋላም መንደር 6 ቤቶች በከፊል እንደፈረሱ ወረዳው አረጋግጧል። እንደ ትናንትናው ከባድ ባይሆንም ዛሬም የመሬት ንዝረቱ በተወሰነ መልኩ መቀጠሉን የገለጸው የወረዳው አስተዳደር በሰው በእንስሳትና በንብረት ላይ ያስከተለው ጉዳት እንደሌለ ግን ገልጿል። በሌላ በኩል በአፋር ክልል ኪድበት ረሱ ዞን በረሃይሌ ወረዳ ምሽት ላይ በተከሰተ መሬት መንቀጥቀጥ ከ45,000 በላይ የሚሆኑ ከመኖሪያቸው መፈናቀላቸውን የወረዳው አስተዳደር ገልጿል። ለተፈናቃዮች የሚሆን ምግብና መጠለያም ከባድ ጉዳት ወደ ደረሰባቸው ቀበሌዎች እየተጓጓዘ ስለመሆኑም ገልጿል። በክልሉ ትናንት ምሽት የደረሰው መሬት መንቀጥቀጥ
ከበረሃሌ በተጨማሪም በተመሳሳይ ዞን ውስጥ በሚገኙት ኮናባና ዳሎል ወረዳዎችን የተከሰተ እንደነበር ነው የክልሉ መንግስት ያሳወቀው። በበረሃሌ ወረዳ የመጀመሪያው ርዕደ መሬት ከደረሰበት ከትናንት ምሽት 12 ሰዓት ጀምሮ ለ6 ጊዜያት ያክል የመሬት መንቀጥቀጥ ክስተቱ መከሰቱም ታውቋል። በወረዳው ካሉ ቀበሌዎች መካከል በርዕደ መሬቱ ከፍተኛ ጉዳት የደረሰባቸው ቡሬና አስኩኩቢ ኦላ ቀበሌዎች መሆናቸውንም ነው የተነገረው። በአደጋው ሳቢያ በቀበሌዎች ነዋሪ የሆኑ 6 ሰዎች መጎዳታቸው እንደዚሁም አንድ የ12 ዓመት አዳጊ ልጅም ህይወት ማለፉን የተሰማው። ከተጎጂዎች ውስጥ 3 ወደ በረሃሌ ሪፈራል ሆስፒታል ተወስደው ሕክምና እንደተደረገላቸው የተገለጸ ሲሆን በሁለቱ ቀበሌዎች የቤት መፍረስ ያስከተለው ርዕደ መሬት ከተከሰተበት ወቅት አብዛኞቹ ነዋሪዎች ከቤት ውጭ የነበሩ በመሆኑ የተጎጂዎች ቁጥር ሊቀንስ ስለመቻሉም ነው የክልሉ መንግስት የገለጸው። ይህ በእንዲህ እንዳለ በማዳጋስካር ህዝባዊ አመጹ የሀገሪቱ ወታደሮች ተቀላቅለውታል። የሀገሪቱ መሪ ደግሞ ስልጣኔን በኃይል ሊነጥቁኝ ነው ሲሉ ገልጸዋል። የወጣቶች አብዮት ትጥቅ ከተቀጣጠለባቸው ሀገራት መካከል ማዳጋስካር አንዷ ሆናለች። በርካታ የዓለም ሀገራት በተለይም በአፍሪካ ሀገራት የኑሮ ውድነት፣ ብልሹ አሰራር፣ ሙስና፣ አፈና፣ ጀንዚ የተባሉ ወጣቶችን ወደ አደባባይ እንዲወጡ አገዛዞችንም እንዲያንቀጠቅጡ ምክንያት እየሆነ ነው። ፖለቲከኛው አቶ ልደቱ አያሌውም በኢትዮጵያም ይህ የወጣቶች እንቅስቃሴ ያስፈልጋል ሲሉ ከቀናት በፊት ተናግረው ነበር። የሆነ ሆኖ በማዳጋስካር ሰሞኑን የተቀሰቀሰውን አመጽም ወታደሮቹም ከወጣቶቹ ጋር ሆነው የተቀላቀሉት ስለመሆኑ ተዘግቧል። ይህን ተከትሎም የማዳጋስካሩ ፕሬዝዳንት በሀገሪቱ ስልጣንን በኃይል ለመቆጣጠር ሙከራ እየተደረገብኝ ነው ሲሉ ተናግረዋል። የፕሬዝዳንቱ አዲስ መግለጫ የተሰማው የመንግስት ወታደሮች ባለፈው ወር በሀገሪቱ የተቀጣጠለውን አመጽ እየተቀላቀሉ ስለመሆናቸው በይፋ ከተዘገበ በኋላ ነው። የሀገሪቱ ፕሬዝዳንት ራጆ ኤሊናም በአውሮፓውያኑ 2009 በተደረገ መፈንቅለ መንግስት ስልጣን ሲይዙ ከፍተኛ ድጋፍ ያደረገላቸው የካብሳት ቡድን አባላት በእርሳቸው ላይ ፊታቸውን አዙረው ወጣት ተቃዋሚዎችን መቀላቀላቸው ብርቱ ፈተና እንዲደቀንባቸውም አድርጓል። በአሁኑ ወቅትም የፕሬዝዳንቱ ተቀናቃኝ ኃይሎች የሀገሪቱን ጸጥታ ኃይሎች እየመሩ እንደሆነም ተዘግቧል። ክቡራን አድማጮች ለሰዓቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር እንደገና የምመለስ ይሆናል። እስከዚያው መልካም